ስልካችንን ረስተን መሄድ እንችላለን ወይስ ቀኑ ያልቅልናል ይቆረጣል? ቁርአንን ሳናነሳው የምንውለው እንዴት ነው? ቀልባችን ነው ይሄ ሁሉ ከቀልብ ጋር ነው ግንኙነት። ስልኩን ስንከፍተው አታችን ቶሎ የምትሄደው የትኛው ላይ? ፌስቡክ፣ ኢሞ፣ ዋትስአፕ፣ ቴሌግራም፣ ኢንስታግራም ምን ላይ ነው የምታርፈው? የትኛው ላይ ነው? ወይስ አልቁርአን? ስልካችንን ያለ ምንም ምክንያት ስንት ጊዜ እንከፍተዋለን? ያለ ምክንያት ያለ ሰበብ ዝም ብሎ ይከፍተዋል። ዝም ብለን። በነገራችን ላይ ስልኩ ማለት ዙ ሐደይን ነው፣ የሁለት ስለት ባለቤት ነው። ኸይር ከተጠቀመበት መልካም ነው፣ ኸይር አለው። ቁርአን አያበራልህ። ስልኩ ግን ጦህት አለው፣ ሙነቢህ አለው፣ የሚያነቃለው። ቁርአን ግን ዝም ብሎ ነው የሚጠብቅህ። ለምን? ቁርአን ከቀራኸው ከገባህበት የምትወጣው በስንት ነው? በሐሰናት ነው። በስራው በምኑ በውጣው ብሮዱ በምኑ ይጨነቅና መስጂድ ውስጥ ገብቶ 30 ደቂቃዎችን ቀደም ብሎ ገብቶ ቁርአን ሲቀራ 20 ደቂቃ ሲቀራ ያ ሁሉ አሽጋሉ ልቅቅ ነው የሚያደርገው። የዱንያ ሁሉ የተጨነቀው እርካታ ነው የሚሰማው። ጡመእኒና ያለው ቁርአን ጋር ነው።